የሁላችሁ ዝም ብላችሁ አዳምጡ። ጸጉሬን እንዳታዩ እሺ፣ ዝም ብላችሁ አዳምጡ። እኔ ማለት ነው ምን አረጋለሁ መሰላችሁ? አንዳንድ ቲቪተኛ ቤት ሲያጋጥመኝ ከዚህ በፊት ቤሩት ላይ ምን እንዳረኳት ተጣላን። ስንጣላ ዝም አልኩ፣ አሳለፍኩኝ። ከዛ አስተካከልኩኝ። ቤቱ ምንትን ነው ምድር ወደ ታች ነው የሚተኛበት፣ ወደ ላይ ነው ደግሞ ስራ የምወጣው። ከዛ ምግቤን ሰርቼ ወደ ክፍሌ ያስተካከልኩ፣ ውሃይን አስገባው፣ የማይበላሹ ምግቦችን አስገባውኝ፣ ክላሴ ጨረስኩ። ከዛ በማግስቱ ጸቡን አነሳው። በቃ ጸብ ተነሳ። ያንን ነገር ይዤ እኔ ነገር እበላለሁ። ለምን አልሰራም ልል ነው። ከዛም በኋላ በቃ ማታ ገባውኝና እንዳለ ቤቱን እንዳለ እንደተዝረከረከ ነው። አመሜን ብዬ ገብቼ እዛው ቁጭ፣ በሩን ቆልፌ፣ ደግሞ በሩ ይቆለፋል፣ ቆልፌ ቁጭ። ከዛ ያንን ምግቤን እየበላሁ እኔ ታች እነሱ እየመጡ ያንኳኳሉ፣ ነይ ቢሉ አልፈልግም። ከዛ ምግቡ አለቀ። ምግቡ ሲያልቅ ማለት ነው ጎረቤትየው መጣችና ያኔ ተማጸነችኝ። ማለቴ በቃ ለመነችኝ። ጎረቤትየው መጣ ስትለምነኝ ያው ምግቡም አልቋል። ያው ትንሽ አስለፍልፌ ከዛ እሺ ብዬ ገባው። ስገባ እናቴ ቤቱ በቃ ሰው ድግስ ምናምን ነበረ። በቃ ምርጥ ምግብ አለው ብትሉ ድግስ ነበረ። በቃ ሴትዮዋን በሰላም አናገረችኝ። ከዛ ሰላም ተፈጠረ። ትንሽ ቀጣውኝና ከዛ ወደ ስራዬ ገባው እላችኋለሁ። እና የዛሬው ወሬ ይሄን ይመስላል።